አሜሪካን አገር ቶማስ ጄፈርሰን የሚባል ፕሬዚደንት ሲመረጥ የየል ዩኒቨርሲቲ ፕሬዚደንት የነበረው ሰው ምንድነው ያለው? ቶማስ ጄፈርሰን ወደ ፕሬዚደንትነት የሚመጣ ከሆነ ለአሜሪካ ወንዶቻችን ማጅራት መቺ፣ ሴቶቻችን ሴተኛ ዳሪ ይሆናሉ አለ። ቶማስ ጄፈርሰን እንከን ነበረው። እንከኑን አውሩልን መጣ። የአሜሪካንን ኮንስቲቲዩሽን የቀረጸ የነጃን ላክን አስተሳሰብ አምጥቶ ዛሬ ያለውን ኮንስቲቲዩሽን የተሰራው በቶማስ ጄፈርሰን ነው። ደጉ ቢወራ ይሻላል እንዴ? ስለዚህ ዛሬም ደጉን አውርተን እስቲ ያለውን ትውልድ እንገንባው። ጥሩ እንዲሆን አለ ምን ፈልገው ጥሩ እንንገረው። ጥሩ ካልነገርከው አይሆንም። ጥሩ ይነገረው። ለምሳሌ ወደ ውስጥ ውሃ ፉት ብዬ እንትፍብል ውሃ ነው። ሻይ ፉት ብዬ እንትፍብል ሻይ ነው። ሰው የከተትክበትን ነው እንትፍ የሚለው። ለሰው ደግ እንጨምርበት፣ ደግ ያውጣ። የኮምፒውተር ባለሙያዎች ፕሮግራሞች የሚሉት እንትና አለ GIGO የሚባል ነገር አለ። ለኮምፒውተር ሰዎች ጊጎ ይሉታል። እንደዛ መሰለኝ GIGO። ጋርቤጅን ጋርቤጅ አውት ነው። ጉዲን ጉድ አውት ነው። መልካም ስትከት መልካም ይወጣል። በትውልዱ ላይ መልካም እንክተትበት። ትውልዱን እኮ ታስተምረዋል። እግዚአብሔር ሲፈጥረው እዚህ ላይ ምን ይላል? በላቲኑ ታቡላ ራሳ የሚባል በእንግሊዘኛው ብላክ ስሌት የሚባል ሕፃን እንደው ሲወለድ ንጹህ ወረቀት ነው ይላሉ። ህገ ልቡና አለው። ክፉ ምንድነው ደግ ምንድነው ይለያል። ግን ከአካባቢው ይማራል። የትምህርት ዋናው ነገር ደግ ነገር ለህፃናት መንገር ነው። ትምህርት ቤት ውስጥ አስተማሪው ገብቶ እኔም ማደንቀው ከሌ ክፉ ሰው ነው ሲለው ያኛው ቀጥሎ ያለው ፒሪየድ ላይ ደግሞ ሌላው መጥቶ እኔ ይሄን ነው ይለው። ተማሪውን ራሱ ኮንፊውዥን ውስጥ እየከተት ነው፣ ድብልቅልቅ ውስጥ እየከተት ነው አይደለም። አንድ የሆነ ሐሳብ ይምጣ ለኢትዮጵያ፣ መልካም የሆነ ሐሳብ ይምጣ ለኢትዮጵያ። ሁላችን ምን እንነሳ። የትላንት ብናወራው ትርጉም የለውም። ዛሬ ግን ሰርተን ጥሩ ነኝ ብለን የምናስብ ከሆነ ጥሩ ህፃን እናምጣ፣ ጥሩ የኢትዮጵያ ልጅ እናምጣ። ነገ ትልቅ ሆኖ ከሌላው ዓለም ጋር ተወዳድሮ ዓለምን በመልካም የሚመራ ትውልድ ብናደርግ ይሻለናል። የዘራነውን ነው የምናጭደው።